ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦቼ እንደምን አላችሁ? ዛሬ የምገኘው መርካቶ ነው። በመርካቶ እንግዲህ ጊፍት ሪል ስቴት የንግድ ሱቆችን ዋናው አስፋልት ዳር ተክለ ሃይማኖት አደባባይ ላይ ወደ መርካቶ በሚወስደው መስመር የንግድ ሱቆችን ከ20 ካሬ ጀምሮ ይዞ መጥቷል። እስቲ ምን ላይ ነው የሚገኘው? አካባቢው ምን ይመስላል? እንዴት ነው ሽያጩ የሚለውን ነገር ወደ ውስጥ ገብተን ደግሞ የእንቅስቃሴም ስለጀመሩ ቁፋሮም ስለተጀመረ ግንባታ ስለተጀመረ ወደ ውስጥ ገብተን ደግሞ እናያለን ማለት ነው። አካባቢውን አብራችሁ ነው። ተመልካቾች እንግዲህ ቅድም መግቢያ ላይ እንዳልኩት አሁን የምገኘው መርካቶ ተክለ ሃይማኖት አደባባይ ነው። ጊፍት ሪል ስቴት እንግዲህ እዚህ ሳይት ላይ ወደ 3000 ካሬ ላይ የሚጠጋ የንግድ ሱቆችን በመገንባት ላይ ይገኛል። እንግዲህ እንደምታዩት ዋናው አስፋልት ዳር ላይ ነው የምንገኘው። ቁፋሮ ተጀምሯል፣ ግንባታ ተጀምሯል። እዚህ ሳይት ላይ እንግዲህ ከ20 ካሬ ጀምራችሁ የንግድ ሱቆችን ማግኘት ይቻላል ማለት ነው። አጠቃላይ ከ20 ካሬ ጀምሮ ማግኘት ይቻላል ማለት ነው። ቅድመ ክፍያ 10% ነው። አጠቃላይ ዋጋው 5 ሚሊዮን ብር ነው። በ3 ዓመት ውስጥ የሚያስረክበው ሳይት ሲሆን ሙሉ ለሙሉ እንግዲህ አካባቢ ላይ ሲያልቅ እንግዲህ 3000 ካሬ ላይ ያረፈ ነው። እጅግ ግዙፍ ሞል ነው የሚገነባው ማለት ነው። ከ3 ዓመት በኋላ እዚህ አካባቢ ላይ የንግድ ሱቅ ባለቤት መሆን ምን ያህል አትራፊ እንደሆነ መቼም ለእናንተ አልነግራችሁም። ዋና አስፋልት ዳር ላይ ነው የሚገኘው። መርካቶ መግቢያ ነው። እነዚህ ሁሉ ተጨምሮበት ቦታውን ተመራጭ አድርጎታል ማለት ነው። የሚገርማችሁ በጣም ብዙ ሰዎች ናቸው ይሄን አካባቢ ላይ የንግድ ሱቆችን እየገዙ ያሉት። እንደምትመለከቱት አካባቢው እጅግ በጣም ብዙ ሰው ያለበት በጣም ብዙ የንግድ ኩነቶች የሚከናወኑበት ተክለ ሃይማኖት አደባባይ ላይ ነው። ሱቁ የሚገኘው ከተክለ ሃይማኖት ወደ ዋናው መርካቶ በሚያስገባው መስመር አደባባዩ ጋር ዋናው አስፋልት ዳር ላይ ነው ማለት ነው የሚገኘው። ስለዚህ ቅድም እንዳልኳችሁ ይሄ ሱቅ የሚያርፈው ወደ 3000 ካሬ ላይ ነው የሚያርፈው። በእነዚህ ውስጥ እንግዲህ የንግድ ቦታዎች ናቸው ሙሉ ለሙሉ ከግራውንድ እስከ 4ኛ ወለል ድረስ የሚሆኑ ማለት ነው። ከዛ በኋላ የተወሰኑ የመኖሪያ ቤቶች ይኖሩታል። ህንጻው ወደ ጎን እጅግ ግዙፍ ነው፣ ግን ወደ ላይ ደግሞ የተወሰኑ ብቻ ነው መኖሪያ ቤት የሚኖሩት ማለት ነው። በ3 ዓመት ውስጥ ያልቃል። አንደኛ ህንጻው ትንሽ ህንጻ ነው፣ ወደ ጎን ሰፊ ቢሆንም ወደ ላይ ግን አጭር ህንጻ ስለሆነ ለንግድ ቦታዎች በተለይ እጅግ በጣም ተስማሚ ተደርጎ የሚገነባ ህንጻ ነው ማለት ነው። ስለዚህ እነዚህ ህንጻ ላይ ከ20 ካሬ ጀምሮ የንግድ ቦታ ማግኘት ይችላሉ ማለት ነው። ማንም ሰው ከ20 ካሬ በላይ መግዛት ይችላል። ነገር ግን ትንሹ 20 ካሬ ነው ለሽያጭ ያወጣናቸው። ስለዚህ ከ10% ቅድመ ክፍያ ጀምሮ ይህም ማለት የ20 ካሬ አጠቃላይ ዋጋው ወደ 5 ሚሊዮን ብር ነው። ስለዚህ የዚህን 10% 500 ሺህ ብር ብቻ በመክፈል ቤዝድ ኦን ፕሮግረስ ወይም ደግሞ በግንባታው ሂደት ቀስ ብለው በ3 ዓመት ውስጥ እየከፈሉ የሚጨርሱት ይሆናል ማለት ነው። ስለዚህ በ5 ዓመት ውስጥ ቀስ ብሎ በተመሳሳይ ዋጋ 500 ሺህ ብር እየከፈሉ ከዛ በኋላ በ3 ዓመት ውስጥ የንግድ ሱቅ ባለቤት መሆን ይችላሉ ማለት ነው። መሀል መርካቶ ላይ ብዙ ሰዎች አንደኛ የወደዱትም አከፋፈሉ ነው። ሁለተኛ ደግሞ ቦታው ምንም የማይገኝ ቦታ ነው ማለት ኢትዮጵያ ውስጥ ሰዎች የንግድ ቦታ ሲያስቡ ቅድሚያ የሚመጣላቸው መርካቶ ነው፣ እድሉን ካገኙ ማለት ነው። ያ እድል ደግሞ በአንድ ቀን የሚገኝ አይደለም። መርካቶ ላይ የንግድ ሱቆችን ማግኘት ምን ያህል የሚያለፋ ምን ያህል አስቸጋሪ እንደሆነ ብዙዎች ያውቁታልና ካሁኑ የንግድ ሱቅ ባለቤት ካልሆኑ ወይም ደግሞ ካሁኑ ቦታ ካልያዙ ነገ ጠዋት ላይ እዚህ አካባቢ ላይ ምንም አይነት ቦታ ቁልፍ ገዛለሁ ወይም እንደዚህ ባለ ቢል አንድ ሰው 3-4 እጥፍ አሁን ከሚሸጠው በላይ የሚጠየቀው ማለት ነው። ስለዚህ የንግድ ቦታዎች አሁንም ድረስ የተወሰኑ የንግድ ቦታዎች አሉን። ማንም ሰው መጥቶ እነዚህን ቦታዎች መግዛት ይችላል ማለት ነው። ከስር በምናስቀምጥላችሁ ስልክ ቁጥር በመደወል ቦታ መያዝ ይችላሉ። ሳይት መጎብኘት ይችላሉ። ኦፊስም ደግሞ መጥተው
ያለውን ነገር በሙሉ እንግዲህ ይሄን መልእክት ለእናንተ ነው ማለት ነው። የንግድ ሱቅ በተለይ ለምትፈልጉ ሰዎች ከስር ባለው ስልክ ቁጥራችን በመደወል ከ20 ካሬ ጀምሮ እንደየፍላጎታችሁ መርካቶ ላይ የንግድ ሱቅ ባለቤት መሆን ይቻላል ማለት ነው። እንግዲህ ስለነበረን ቆይታ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።